ወይኔ ምንድን ነው የምትቁነጠነጠው? አርፋ አትቀመጥም እንዴ? ሴቶቹ ሳልሆኑ ነው እንዴት ነው እዚህ የምቀመጠው? እና እነሱ ላይ ልትቀመጥ ነው? ማን ስለሆነ ነው እኛን ጓዳ የሚያስቀምጡ? በቃ ጊዜ ተገላቢጦሽ ሆነ ማለት ነው። ወይ ደግሞ ሻይ ቡና ምናምን ልበላቸው እንዴ? ለምን አሸጥላቸውም? እሱ ያዋጣሃል። በቃ ወንድ አልፈልግም አሉ አይደል? እንዴት ተዋቸው? እኔ የምልህ ስታስበው ምድር ላይ እኔን የማትፈልግ ሴት የምትኖር ይመስልሃል? ማለት የማይፈልጉ ልትገላቸው? ለነገሩ አንተ ልጅ ስለሆንክ አይገባ። እኔ ለራሴ ተጨንቄያለሁ። ደግሞ ምን ሆንክ? እንዴት ነው ለሶስት የሚካፈሉኝ ብዬ ነው። እረስ ማለት ይዘባለ በእኔ እኮ ነው እየተጣሉ ያሉት። እስኪ አዎ አንተ ያንቺውን እየተባባሉ ነው። እንደውም ወንድ አንፈልግም አይደል ያሉት? ወንዶችን ወክዬ ወንድ እንዲፈልጉ ካላደረግኩ ወንድ አይደለሁ። እኔ እንድትወክለኝ አልፈልግም፣ ራሴን ወክላለሁ። ኧረ በእናትህ አርፈህ ቁጭ በል እንዴ! ትንሽ በመልክህ እንኳን አታፍርም እንዴ አንተ? ደግሞ እኔ ካፈርኩም አንተ መሸማቀቅ አለብህ። ደግሞ እኔ እንዳንተ ጉራ ስለማልወድ ነው እንጂ ሶስቱንም አብስዬ ያሳያለሁ ከፈለግ። እባክህን አቡዬ ስታበስላቸው እንዳያሩብህ። ቀልደኛ እንዴ! ስማ ሴት ልጅን እኮ ለማብሰል መሰጠት ይጠይቃል። በቀላ መሰለ እንዴ? እና ለምን አንሞክረው? ምን መቅላቱን